እነዚህን አምስት ነገሮች ሳያሟሉ ኑዛዜ ከጻፉ ኑዛዜው በፍርድ ቤት ውድቅ ይሆናል። ሰላም ጤና ይስጥልኝ ውድ የህግ ቻናል ቤተሰቦቻችን እንደምን ቆያችሁ? በባለፉት ቪዲዮዎቻችን ስለ ውርስ አከፋፈል ያለ ኑዛዜ እንዲሁም በኑዛዜ አጻጻፍ አይተናል። ዛሬ ኑዛዜ ከጻፉ በኋላ ፍርድ ቤት ደርሶ ኑዛዜው ሊፈርስ የሚችልባቸውን 5 ምክንያቶች አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ። እንግዲህ ተመልካቾቻችን ኑዛዜ ከተጻፈ በኋላ ፍርድ ቤት ደርሶ ውድቅ የሚሆንበት ምክንያት 5 ምክንያት አለ። የመጀመሪያው የቅርጽ ወይም ደግሞ የፎርም ጉድለት ነው። በፍትሐብሔር ሕግ አንቀጽ 881 ላይ ተደንግጎ ተቀምጧል። ምን ማለት ነው? ሕግ ኑዛዜ ፐብሊክ ዊል የምንለው በሚጻፍ ሰዓት በጽሁፍ እንዲሆን 4 ምስክሮች እንዲገኙ መገኘት ብቻ ሳይሆን በእያንዳንዱ የኑዛዜው ገጽ ላይ እንዲፈርሙ ሕግ ይፈልጋል። ነገር ግን ኑዛዜው ይህንን ሳያሟላ 4 ምስክሮች ሳይኖሩ እንደገናም ደግሞ ሳይፈርሙበት የተጻፈ ኑዛዜ ፍርድ ቤት ከደረሰ ፍርድ ቤቱ ውድቅ ያደርገዋል ማለት ነው። ሁለተኛ የአእምሮ ጤና ወይም ነጻ ፍቃድ። የአእምሮ ጤናና ነጻ ፍቃድ ኑዛዜውን በሚጽፉ ሰዓት አእምሮ ሁኔታው ጤናማ መሆን መቻል አለበት። ሰው አእምሮ በሽተኛ በሆነ ሰዓት ላይ፣ ራሱን በማያውቅ ሰዓት ላይ፣ ኢንሴን በሆነ ሰዓት ላይ፣ ራሱን መቆጣጠር በማይችልበት ሁኔታ ላይ ሆኖ የሚጽፈው ኑዛዜ ህጋዊ አይሆንም። ከዛ በተረፈ ተገዶ ያለ ፈቃዱ በብዙ ተጽዕኖዎች ውስጥ ሆኖ የሚጽፈው ኑዛዜም ፍርድ ቤት ሲደርስ ውድቅ ይሆናል። ምክንያቱም የጻፈው ኑዛዜ የእርሱ ፍላጎት አይደለም፣ ተገዶ ጽፏል እንጂ። ስለዚህ ይሄ ሁለተኛው ኑዛዜያችንን ውድቅ የሚያደርግ ምክንያት ነው። ሶስተኛ አዲስ ኑዛዜ መኖር። እንግዲህ ተመልካቾቻችን ኑዛዜ መጻፍ መብት በመሆኑ አንድ ሰው በሕይወት እያለ ብዙ ኑዛዜዎችን ሊጽፍ ይችላል። ነገር ግን ከጻፋቸው ብዙ ኑዛዜዎች መሃል ፍርድ ቤት የሚቀበለው መጨረሻ ላይ የተጻፈውን ነው። ስለዚህ መጀመሪያ የጻፉት ኑዛዜ ቢኖር ከኋላ የጻፉት ኑዛዜ ሲመጣ የመጀመሪያው በራሱ ይሻራል ማለት ነው። አራተኛ ምስክር መሆን የማይገባቸውን ሰዎች በኑዛዜያችን ምስክር አድርጎ ማካተት። በኑዛዜ የምናስተላልፈውን ንብረት ይወርሳሉ የምንላቸው ሰዎች በዚያው ኑዛዜ ላይ ምስክር ሆነው የሚቀርቡ ከሆነ ኑዛዜው ተአማኝነቱን ስለሚያጣ ፍርድ ቤት ውድቅ ሊያደርግባችሁ ይችላል። ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው። አምስተኛ ከሕግና ከሞራል ውጪ የሆኑ ትዕዛዛትን ማካተት። ይሄም ኑዛዜያችንን ውድቅ የሚያደርግ አምስተኛ ምክንያት ነው። ለምሳሌ በሚጽፉት ኑዛዜ ውስጥ ለልጄ ቤቴን የምሰጠው ትዳር የማትይዝ ከሆነ ነው ወይም የማታገባ ከሆነ ነው ብሎ ከሞራል ውጪ የሆነ ነገር መጻፍ አይችሉም ማለት ነው። በሌላ በኩል ልጄ መኪናዬን የማወርሰው ወንጀል የሚሰራ ከሆነ ነው ተብሎ ህገወጥ የሆነ ኢሌጋል የሆነ ነገር ትዕዛዝ ካስቀመጡ ይሄም ፍርድ ቤት ሲደርስ ውድቅ ይሆናል ማለት ነው። እንግዲህ ተመልካቾቻችን እስካሁን የጠቀስኩላችሁ 5 ምክንያቶች ልብ የማይሏቸው ከሆነ የጻፉትን ኑዛዜ ውድቅ ያደርጋል። ምንም ቢሆን ኑዛዜ ተግባር ላይ የሚውለው ግለሰቡ ባለሀብቱ ከሞተ በኋላ ቢሆንም እርሱ የጻፉት ኑዛዜ ውድቅ ሆኖ ቢመለከቱ ምን ሊሰማዎት ይችላል?
የጠቀስናቸው እነዚህ 5 መስፈርቶች በፍትሐብሔር ሕግ አንቀጽ 881፣ 895፣ 931 ላይ የሚገኙ ናቸው። ባጭሩ ኑዛዜው የሕግ መስፈርቶችን ማሟላቱን ማረጋገጥ አለባችሁ። የዛሬው ቪዲዮ ለእርሶም ሆነ ለወዳጆቻችሁ የሚጠቅም ስለሆነ ሼር ያድርጉት። ቻናሉን ሰብስክራይብ በማድረግ ያላችሁን የሕግ ግንዛቤ አዳብሩ። ምንም አይነት ያልገባችሁ ጥያቄዎች፣ የሕግ ጥያቄዎች ካሏችሁ ኮመንት ላይ አስፍሩ። በሚቀጥለው ቪዲዮ እንድሰራላችሁ የምትፈልጉት የሕግ ጥያቄ ካለም አስቀምጡልኝ። ስለምትሰጡኝ ኮመንት አመሰግናለሁ። እስከሚቀጥለው ቪዲዮ ድረስ ቸር ቆዩ። እወዳችኋለሁ።